ወይ ደግሞ እዚህ ምን ትሰራለህ? ልቀቀኝ እባክህ። ልቀቀኝ እኮ ነው የምልህ። እኔ ራሴ አውጥቼ እኔ ላይ ትቀይርብኛለህ? አንቺን እንድገልሽ ላከችኝ። ምን? እኔ ደግሞ ስራዬን በአግባቡ ነው የምሰራው። ማለት ሁሉም ነገር አልቋል። መንገድ ዳነች። ጀግና መንገደኛ ይሰዳት። ሉሊ አይ እንዴ ሉሊ አይሆንም፣ አታደርገውም፣ አይሆንም። እንዴት አደርሽ? ያንተን ልጠይቅ እንጂ ምን እየሰራ? እንትን እኮ ነው። ምንድነው እንትን? ልትሰርቀኝ ነበር? ማን? እኔ? ኧረ እኔ ሌባ አይደለሁም። በነገራችን ላይ ማንም ሰው ሰርቆ ሌባ ነኝ አይልም። ደግሞ አይን ፈጧል። እንቅልፍ አልተኛም። ማታ ምን እንደሰራ መቼም ታውቂያለሽ። ምንድን ነው? አላውቅም። የጠራሽ ሰው ነበር እንዴ? በማንኛውም ላረጋግጬ ልምጣ። ምንድን ነው? ፍሬም በጥሳችኋል እንዴ? ተረጋጉ እንጂ። ኦይ ወይ ደግሞ እዚህ ምን ትሰራለህ? ምንድን ነው እንደዚህ ፍሬን እንደበጠሰ መኪና የምትንደረደሪ? አፍን ዝጋ እባክህ። ሰድዮ እንዴት እገልሻለሁ። ሻንቹ ሸጋምላ አረ ታንተታቂ ምን አድርጊ ነው የምትይኝ? ይሁን ብዬ ዝም ብለሽ ጨራሽ። አንቺ ማለሽ እንዴ? አንቺ ገደልሻት እኮ ማለሽ። ልቀቀኝ እባክህ። አንተ እዚህ ውስጥ አገባህም። እሺ እና ስገያ ዝም ብዬ ላይ ነው። ያገባም እኮ ነው። ተረጋጊ አልኩሽ እኮ እናቱ። ተረጋጊ አልኩሽ እኮ። ቆይ አንቺ ልትገያት ነው እንዴ ሐሳብሽ? ዝም በል አንተ። አያገባህም። እሺ
ኧረ እባክሽ ባሌ እኮ ነው። መቼም ሚስቱ ስትሞት ቆሞ ያይ። ሚስት? የምን ሚስት? ትሰሚኛለሽ? የኔ እመቤት ይሄ የተከበረ ቤት ነው። አምባጓሮ መፍጠር አያስፈልግም። እሺ ሰማሽው? ትሰሚያለሽ? ሉሊ ያለበትን ካልነገርሽኝ ከዚህ ቤት አልወጣም። ማን ነው ሉሊ? ስለማን ነው የምታወሪው? ባልሽ ጠፍቶብሽ ነው? አንቺ ከዚህ እገልሻለሁ። እሺ ትሰሚኛለሽ? አሁን በፍቃድሽ ቤት ለቀሽ ማቶች ከሆነ ቀየርብሻለሁ። ባሌ ከአጥር ውጭ ጣላት። የፈለገ ሰው ይሰዳት። ልቀቀኝ እባክሽ። ልቀቀኝ እኮ ነው የምልሽ። ነይ ውጭ አልኩሽ እኮ። ልቀቀኝ እባክህ። እኔ ራሴ አምጥቼ እኔ ላይ ትቀይርብኛለህ? ነገርሽ ነበር እኮ አታውቂኝም ብዬሽ። እሺ አሁን ሉሊ የት ነው ያለው? ማን ነው ሉሊ? እሱን ማን ጠይቀህ? አሁን ሂጂ፣ ከዛ አጣርቼ አሳውቅሻለሁ። ምን ለማድረግ እየሞከርክ ነው? እመኚኝ፣ አጥንቴ ፍላጭ። ሁኔታ ግን ምንም አላማረኝም። መረጃ በስልክ ልክልሻለሁ፣ ልውልም ስላልሽው ጭምር። አሁን መሄድ ትችያለሽ። እሺ እጠብቃለሁ። ሁሉም ነገር አልቋል። መንገድ ዳነች። ጀግና መንገደኛ ይሰራል። ቆይ እኔ አልገባኝም። ምን ሆና ነው? ማናት? ባሏ ጠፍቶባት ነው። በአንድ ወቅት ጎረቤቴ ነበረች። ባሏ? እና አንቺ ጋር ምን ትሰራለች? ያው ስለምትቀር ባይሆን ዛሬ ላደረክልኝ ከለላ ሽልማት አለ። የምን ሽልማት? እሱን ስትደርስበት አይሻልም? አንዳንድ ሽልማቶች እኮ አይነገሩም። ሉል ማን ነው? ነገርኩሽ፣ እሱ አይመለከትህም። እንዲሁም ልንገርሽ፣ እሱ ነው የኔ ጉዳይ። ማን እንደሆነ ካልነገርሽን እንደዚህ አንቀጥልም። ይኸውልህ እባክህ ጥያቄ ሳትጠይቅ እርዳኝ፣ በጣም ጭንቀት ውስጥ ነኝ። እሱ ገብቶኝ መሰለኝ እየረዳሁሽ ያለሁት። ይሄ ነገር ደግሞ አደገኛ ጨዋታ ውስጥ ይከተኛል። ቴዲ፣ ቆይ ምንድን ነው የደረስክበት ነገር አለ እንዴ? አላገኙትም። ምንም አዲስ ነገር የለም። ቆይ ግን እሷ ከአንቺ ጋር ያላት ችግር ምንድን ነው? ቴዲ እባክህ ስለደረስክበት ነገር ብቻ ንገረኝ። አንቺን እንድገልሽ ላከችኝ። ምን? አስወግዳት አለች። እኔ ደግሞ ስራዬን በአግባቡ ነው የምሰራው። ማለት
ማነህ? ከኔ ምንድን ነው የምትፈልጉት? ምንድን ነው ከኔ የፈለጋችሁት? ብዙ መወራጨት በራስ ላይ ጉዳት ያመጣል። እባክህ ቁስሉ እያመመኝ ነው። ወደ ሕክምና ቦታ መሄድ አለብኝ። ለምን? ደሜ ፈሶ መሞቴ ነው። አረ ስለ ወንድ ልጅ አምላክ። እኔ እኮ ሞትህን ነው የምፈልገው። እኔ ሳልነካከ ሞት ግን ጥሩ ነገር ነው። ቆይ እኔ በሞት ምን ትጠቀማለህ? አንተስ ብትኖር ምን ትጠቀማለህ? እባክህ እኔ መሞት አልፈልግም። ከመኖር የምታተርፈው ነገር ከንቱ ስቃይ ብቻ ነው። ምን እያልክ ነው? እኔ መኖር እፈልጋለሁ። እባክህ ከዚህ አስወጣኝ። የማስወጣ ከሆነ ለምን እዚህ ይዤ የመጣው? ይሁንክ ደደብ ነገር ነህ እንዴ? እያመመኝ ነው። እና ምን ይሁን? እርዳኝና። እሺ የት ጋር ነው ያመመህ? ይኸው እዚህ ጋር። ቀና ብል። እንወጣዋለን። እሺ ስለተረዳኸኝ በጣም አመሰግናለሁ። እሺ ደግሞ እንወጣዋለን። አሁን ተረጋጊና ሀሳብሽን ሰብስቢ። አንተ ግን እንዴት በዛ ፍጥነት ልትገባ ቻልክ? ነግሬሽ አልነበር? አታውቂኝም ብዬሽ ነበር እኮ። እንዴት ገባሁ መሰልሽ? በፈጣሪ ስም አንተ ቆይ፣ የሆነ ነገር ቢፈጠርስ? የምር ብትገጭንስ? ያው ተገጨው ነዋ። እኔ እንደዚህ አድርጋልኩ? ለፍቅር እኮ ከዚህ በላይ ብዙ ነገር ይደረጋል። ቢሆንም ይህንን ያህል ምን እንደምልህ አላውቅም። ብቻ ምንም አትበይኝ። እኔ እኮ እንድታዝኝ ወይም ድጋሚ አብረን እንድንሆን አይደለም ይህን ነገር ያደረኩት። እውነትም አላውቅም። እሺ ከዛ እንዴት ቤት አስገባች? ከዛ ለህግ ከሳለሁ ምናምን ነገር ስላት እኔ ማድረግ ያለብኝን ነገር አድርጋለሁ ብላ ስትለምነኝ እሺ ብያት ቤት ገባሁ። እሺ ግን ምንም አልጠረጠረችም አይደል? ኧረ በጭራሽ። ቆይ ስለሱ ያጣራው ነገር አለ? ከሆነ ሰው ጋር ቴክስት ትጻጻፋለች። ስልኳን ለመንካት ስሞክርም ልታስነካኝ ፈቃደኛ አይደለችም። ደግሞ በጣም ተጠራጣሪ ናት። እኔ እኮ አደገኛ ሴት ነች ብዬ ነበረ። እንደዚህ ዋይተ እሷን ማወቅ አልችልም። ቆይ ግን አንቺን ለምን ጠምዳ እንደያዘች ማወቅ እችላለሁ? እሱ ላንተ አስፈላጊ አይደለም። ይልቅ ሉሌን ይዛብኛለች። ሉሌ እኔ የቅርብ ሰው ነው። ይዛብኛለች ማለት? አግታብኛለች ማለት ነው። ያንተ እርዳታ ነው እሱ እንዳገኘው የሚያደርገኝ። እባክህን እርዳኝ። እሺ አጣራለሁ። መክሊት ስለ አባትሽ እያነሳች ነበር። ስለ አባቴ ምን ነው አስደነገበሽ? አባትሽ አሁን ማውራት አልችልም፣ ውጣልኝ። ግን እኮ አዲስ ነገር ካለ ደውልልኝ። ያው ታማግሮ የፈሱት ፈስ እኮ አይሸትም ምናምን ስለሚሉ እኮ ነው። ውጣልኝ አልኩ፣ ውጣልኝ። ኧረ እሺ እወጣለሁ። አንተ ቆይ ልታሳብደኝ ነው እንዴ? ታዲያ ውጣልኝ አልኩ። በጣም ነው ልኪኝ።
እሺ ምን ላይ ነው? እያደንኩ ነው። እሱ ደግሞ ጊዜ ይፈልጋል። ፍልስፍናህን እዛው። ይሄ ፍልስፍና አይደለም። ሮም በአንድ ምሽት አልተገነባችም። አንተ ሰውዬ ያማል። ሰሞኑን ምግብ እየበላው አይደለም። አፈር ብላ። አንተ ሰውዬ አትፈታተነኝ። አንቺ እኮ ነሽ ሰው ላይ ፈተና እየሆንሽ ያለሽው። ምን አልክ? በነገራችን ላይ ሰው ሳይበላ ስራ ይስራ አይባልም። የሆነ ገንዘብ ላኪ። በዛውም እጄ ተሳስሯል። ስራችን የጉልበት ስራ እንደሆነ መቼም አንቺም ታውቂያለሽ። የምትለው ገብቶኛል። ካልተከፈለ ሴትዮዋን አልይዛትም ነው? ቆየሽ እንጂ በደንብ ገብቶሻል። በጣም ጥሩ። ስራውን ስራ። እኔ አሁን ልክልሃለሁ። በጣም ጥሩ። እንዲህ ስንግባባ ጥሩ ነው። አፍን ዝጋ። ይልቅ አንድ ስራ ልጨምርልህ። እኔ የምልሽ ሌላ ስራ የለሽም? ምንድን ነው እንዲህ መሆን? አንተ የተረገምክ ምን አባ ገባ? እሺ እኔም ቤት ቴዲ የሚባል ሰው አለ። ምን እንዲደረግ ነው የምትፈልጊው? በደንብ ተከታተለው፣ መውጫ መግቢያውን ጭምር። እሺ አለቃ። አለቃ ከጨረስን ወይኔ እናቴ ወይኔ 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 ሞትኩ ሞቴ ነው። ወይኔ መሞቴ መሞቴ ወንድሜ ኧረ ስለ ወንድ ልጅ አምላክ ኧረ ስለ ወንድ ልጅ አምላክ ወይኔ 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 እሺ እባክህ ምን ይምጣልህ? ኧረ እባክህ አትቀልድብኝ። ኧረ እባክህ አትቀልድብኝ። እየሞትኩ ነው። ሞት በህይወት እያለን ልንደርስበት የማንችለው ምስጢር። በቃ ወይ ግደለኝ። አይ አትሞትም። እና ምንድን ነው የምትፈልገው ከኔ? እዚህ ያመጣው እኮ እኔ ነኝ። ስለዚህ የአንተ ፍላጎት ተፈጻሚ አይሆንም። ፍላጎትህን ንገረኝ። ግደለኝ እምቢ፣ አድነኝ እምቢ። ፍላጎቴ እኮ ሁለቱም ካልሆነ መልሱ ግልጽ ነው። ኧረ በፈጠረ ተወኝ። ለምን ልተው? ይልቅ በአንድ ነገር እንስማማ። በምን? እኔ ከዚህ ነፃ አወጣለሁ። አንተ ደግሞ ለመክሊት ደውለህ ማዕድኑን እንድትሰጠኝ አድርግ። የምን ማዕድን? የመክሊት አባት መክሊት ጋር ያስቀምጡት። ኧረ እባክህ እኔ ስለምትለው ነገር አላውቅም። በእውነት አታውቅም? 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 እንዴ እሺ 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 በቃ ኧረ ስለ ወንድ ልጅ ኧረ እባክህ ኧረ እባክህ እሺ 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 እሺ